ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ መጥቻለሁ። ዛሬ እንግዲህ የጎልደን ስቴት ዋሪየርስ የባስኬትቦል ጨዋታ ለመጀመሪያ ጊዜ አብረን ገብተና ያለ ማለት ነው። ቀጥታ ወደ ቪዲዮ የመጀመሪያ ሪአክሽናችን ይላል wanted this shit forever. I've been in the field with whatever they throw at me. Brush it off, pick myself up, moving on to the better. Hey, ain't no errors, baby, it's a new era. I wake up early, feeling rich like I'm Kesha. I get to the paper, boy. Extra, extra. Fuck with me, you know that I got it. Come with me, let's take a trip to the islands. We up on the jet, we'll do more than just fly on it. Stand on that hill, you gon' die on it. Boom, boom. Baby, I'm not one of them, you should try on it. Miss me with all that, I'm on it and next. Fuck this up, I send you back to your ex. But good luck with that, this is big as it. ያው ቦታው እዚህ አካባቢ ፓርኪንግ አይገኝምና ኡበር ጠርተን የመጣ ነው። ስቴዲየሙ ጋር ደርሻለሁ ኦሬዲ። ሶ ከመግቢያው ጀምሮ ያለውን ድባብ አሳያችኋለሁ ማለት ነው። ያው ቦታው እዚህ አካባቢ ባይተው መናፈሻ ራሱ አለ ስቴዲየሙ ጋርና ሶ ስቴዲየሙ ይሄን ነው የሚመስለው። ቼስ ሴንተር ይባላል። የጎልደን ስቴት ዋሪየርስ ስቴዲየም ማለት ነው። ሶ እስኪ እንገባለን ምናምን ነገር ትኬታችንን እናዘጋጃለን። መጀመሪያ ያው ስልኬ ላይ ነው ያለው ትኬቱና ሶ እንደምታዩት ሰው ምናምን በጣም ነው ያለው። በቃ ፖሊስ አለ ምን አለ። እዛ ጋር ደግሞ መግቢያ አለ። ያው ፎቶ ምናምን መንሳት ከፈለጋችሁ ሁሉም ነገር አለ ማለት ነው። እስኪ ጨዋታው ገና 1 ሰዓት ይቀረዋል ባይ ዘ ወይ እና ስቴዲየሙ ጋር ያለውን ድባብ ላሳያችሁ በሚል ነገር ነውና እስኪ እዚህ ጋር ምንድነው መጀመሪያ ወደ ውስጥ ከመግባታችን በፊት እስኪ ደረጃው ምናምን ነገር እንውጣ። ያው ስትገቡ በዚህ ጋር ነው የምትገቡት። ሶ ባይ ዘ ዌይ ማለት ነው የስቴዲየሙ ወደ 3 ምናምን አይነት መግቢያ ነው ያለውና በአንድ በኩል ብቻ አይደለም መግቢያ ያለው። ሶ አውረዱኝ ቦታ ያው በጣም ትራፊክ ስለሆነ ኤሪያው እንትን ነው ላይክ በዋናው መግቢያ በኩል ሊፍትና ኦቨሮች ማውረድ አይችሉም እዛ ጋርና ሶ እንደምትመለከቱት በዚህ ጋር ፒዛ ቤት ምናምን ነገር አለ። ምግብ ከራባችሁ ማለት የተለያዩ ሬስቶራንቶች ምናምን አሉ በጣም። እስኪ አሁን ጨዋታው እስኪጀምር ድረስ ዞር ዞር ካልን ላይቀር የዋሪየርስ የራሳቸው የሆነ ስቶር አለና እዛ ገብተን እስኪ ማሊያ ምናምን ስንት እንደሚሸጥልኝ ያው ባልገዛም ሆነ ለመናገር ቢካዝ ውድ ነው። በስማ በጣም ነው ውድ የሚሸጡት እና ያው ስቶር እዚህ ጋር አላቸው። እስኪ ዝም ብለን ምናምን ገብተን ስቶራቸውን ቼክ እናድርገው። ተመልከቱት፣ ሰው በጣም ይበዛው እዚህ ጋር ነው። ሰው አብዛኛው ሰው የሚገባው በዚህ በኩል ነው ወደ ስቴዲየሙና አንድ ስቶር ምናምን ልግባና አሳያችኋለሁ። ተመልከቱት የሰውን ብዛት። እስኪ ስቶር ውስጥ ገብተናል። አባት ይሸምቱታል፣ በመድኃኔዓለም ይሸምቱታል፣ አይገልጸውም። ሰው ቲሸርት እስኪ እንዴ ኦኬ፣ ለምሳሌ የዋሪየርስ ጀርዚ ይሄ ማን 30 ቁጥር ያው 30 ቁጥር የስቴፈን ከሪ ጀርዚ ነውና ስንት ነው የሚሸጠው እዚህ? ለገዛ ረበስ $149 ጂ3 ዲ አረ ውድነት ይለያል፣ በመድኃኔዓለም ውድነት ይለያል። አይ ቲንክ እንደ ተጫዋቹ ይለያያል መሰለኝ። ሰው የስቴፈን ከሪ ከሆነ 30 ቁጥር ጀርዚ ከሆነ እንደምታዩት $149 ነው የሚሸጠው። ያው በኢትዮጵያ እንግዲህ ምቱት ሰው። እስኪ ባስኬትቦሉ ስንት ነው የሚሸጡት ኳሶች? ሰው ይሄ አንዱ ኳስ $49 ነው። አሬ ቀልዳሉ፣ ይቀልዱታል ማለት ነው። እስኪ ሌላ ረከስ ያለ ረከስ ያለ ነገር እንዴ ኦኬ፣ ለምሳሌ ቤኒዎች ምናምን አሉ፣ ኮፍያዎች። እስኪ ተመልከቱ፣ ይሄ አንዱ ማለት ነው $40 ነው የሚሸጡት። አረ ቼን ምናምን አለ እዚህ ጋር። አረ ቼኑ ግን ያበደ ነው ማርያም።
እስኪ ሶ ጀስት ቱ ሜክ ሹር ማለት ነው እንትን እንበል እስኪ የሌላ ተጫዋች ማሊያ እንዴ የሌላ ተጫዋች ማሊያ አንድ ነው ዋጋው። ሶ የጂሚ በትለር ማሊያ ነው ያለው ግን ፕራይሱ እዚህ ጋር ይታያል ስንት እንደሆነ። ፕራይሱ የዚህኛው የለውም ለምን እንደሆነ አላውቅም። ፕራይስ ታጉ ላገኘው አልቻልኩም ጋይሶች። ያገኙት አሪያው ነው። ይህም $149 ነው። ቲሸርት እስኪ ሬጉላር ቲሸርት ይሄ ሰልባጅ $49። አረ አይመጣውም። ግን በቃ በጣም ነው የሚጸዱት። በእናታችሁ ተመልከቱት ይሄን ጃኬታው። ይሄ በጣም ነው የሚጸዱ ይሄ ጃኬት ማርያም ስታይልም አለው። አይንገን ላይ እስኪ ዋጋ ማን ተመልከቱ ዋጋው 284 ይሄንን 280 ብር ከምገዛ ጨዋታውን ባይበት። ሰው እንደምታዩት ያው ሁሉም አይነት መርች አላቸው ግን ሰውም ውስጥ በቃ አይገዛም ማለት ትችላላችሁ። ማርያምን ይሄ ኦኬ። እዚህ ጋር ጸዴ ጃኬቶች አሉ። ለምሳሌ በጣም ነው የሚጸዱት። አምና ገና ላይ ፋሽናቸው ምናምን ነገር በጣም ነው የሚጸዱት። ዋጋቸው ነው እንጂ ይሄ 134 ነው። ይሄ ጃኬት ማለት ነው $134። ይልቁንስ ኮፍያ እንፈልግ። ኮፍያውም እኮ ዋጋ አይደለም አምናገናለሁ። Sorry about that. ኮፍያ የትኛው ይሻላል? አንድ ኮፍያ በገዛ ደስ ይለኛል ቱ ቢ ኦነስት። እነኚህ ሁዲዎች ርካሽ ናቸው ነው ሲባል ብቻ ግን እስኪ ዋጋቸው $7 ነው የአንዱ ሁዲ። ባካችሁ እዚህ ምንም ርካሽ ነገር የለም። ኮፍያ ራሱ ይላችሁ ተመልከቱ። ኮፍያዎቹ $40 ምናምን ናቸው። $47 ተመልከቱት። የምር እንትን ከማለት አላንድ ስሙ ቋጣሪ ምናምን ደግሞ ነው እንዳትሉ። የምሬ ነው። ጀስት ወርድ አያደርግም ሌላ ቦታ ማለት ነው አለ እኮ ይሸጣል። ጀስት ይሄ ያው እናንተ ላሳያችሁ በሚል ነው ስቴዲየሙ ጋር ስለሆነ። ግን ሌላ ቦታ የሚሸጡ አሉ። ለምሳሌ እንደ ታርጌት ምናምን አሉ። ሌሎች ሱቆች አሉ የዋሪየርስን መርች የሚያከፋፍሉ ማለት ነው። እነሱ ጋር በ30 ብር በ20 ብር ይረክሳል ማለት ነው። $20 ምናምን ሰው ዋጋውን ለማሳየት ነው ባጭሩ። ያው ከኔ አካባቢም ብዙ ቪዲዮ የሚያይ ሰው አለና ቪዲዮ እንትን ልብስ ምናምን መግዛት የምትፈልጉ ከሆነ የዋሪየርስን ማሊያ ምናምን መታችሁ ከስቴዲየሙ ጋር እንዳገዙ። በእውነት ትበላላችሁ፣ ገንዘባችሁን ነው የምትበሉት። ሌላ ቦታ ሁለት ትገዙበታላችሁ። ሰው ያው ይሄን ያህል ትንሽ ካሳቢያችሁ ይበቃል። ሬስቶራንቶች እነኚህ ናቸው ምግብ መብላት ለሚፈልግ ሰው። ቅድም የነገርኳችሁ ነገር ማለት ነው ትኬት መግዛት ላልቻለ ሰው በነፃ መታችሁ ዋች ፓሪ አለ ስቴዲየሙ ጋርና ማየት የምትፈልጉ ሰዎች እዚህ ጋር እንደምትመለከቱት ሰው ደረጃ ላይ ቁጭ ብሎ እያየ ነው። እነኚህ እንግዲህ ጨዋታውን እዚህ ጋር ነው የሚመለከቱት ማለት ነው። እንግዲህ የሆነ ስክሪን አለ እዚህ ጋር ጨዋታው በዚህ ይተላለፋል ማለት ነው። ምንም ገንዘብና ማውጣት ማትፈልጉ ከሆነ ለጌሙ መታችሁ ስቴዲየሙ ጋር ይውላችሁ የሁሉ ሰው እዚህ ጋር የቆመው በነፃ ለማየት ነው እና መታችሁ ሰብሰብ ብላችሁ ምናምን ማየት ትችላላችሁ። ያው ምግብ አለ ከፈለጋችሁ፣ መቀመጫ አለ። ያው የሚደክማችሁ ከሆነ ደረጃው ላይ ሆናችሁ ቁጭ ብላችሁ ምግብና መጠጣችሁን ይዛችሁ ይሄን በሚያክል ስክሪን መመልከት ትችላላችሁ ማለት ነው። አሁን እንትን እንበልና እንግባ ወደ ውስጥ። ከዛ ደግሞ ያው ስቴዲየም ውስጥ ያለውን ነገር አሳያችኋለሁ ማለት ነው።
ያው ልክ እንደ ኤርፖርት ቼክ ፖይንት አለና ያው እቃ ምናምን ቁልፍ ምናምን ካላችሁ ቁልፋችሁ ምናምን ታስቀምጡና ትገባላችሁ ማለት ነው። በበር ውስጥ ታልፋላችሁ። ያው ድንገት ያው መሳሪያ ምናምን ይዝ ሰው ይኖራልና አሁን ሰው ሳይበዛ ወደ ስቴዲየም ውስጥ እንግባ እና እንደምትመለከቱት ይሄ ነው ቼክ ፖይንቱ። እቃችሁን እዚህ ጋር እያስቀመጣችሁ ነው የምትገቡት እና ያው ስልኩን ቪዲዮን አጠፋዋለሁ። ቪዲዮን ማስቀመጥ ስላለብኝ ማስቀመጥ አለብኝ። ይመለሳሉ እንግዲህ። እሺ ቤተሰብ ገብተናል፣ ውስጥ ገብተናል። ያው ሴኩሪቲ እንትኑ ጋር ማለት ነው ቦርሳ ይዘህ መግባት አትችልም ብለውኝ ሰው እዛ ነበርኩና ያው ቦርሳዬ ምናምን እየፈታተሹት ነበር። ሰው ይኸው እንደምታዩት ውስጥ ነን ያለነው። ሰው ይጓዘዋል በመድኃኒዓለም አንድ ነገር ግን ማለት የምፈልገው በቃ ስቴዲየሙ በጣም ነው የሚጸረው ጋይሶች። የምር ያው ለማታውቁ ሰዎች መጀመሪያ ያው ዋሪየርስ የነበሩት ኦክላንድ ውስጥ ነበር። ሰው ኦክላንድ ኦራክል የሚባል አሬና ነበር የነበሩት ስቴዲየማቸው። ሰው ይሄኛው ስቴዲየም የተመረቀው ካልተሳሳት 2022 ይሁን 2020 ምናምን ላይ ማለት ነው። ሰው ያኔ ነበር የተመረቀው። ሰው ወደዚህ የመጡት ያኔ ነው። ለዛም ነው ስቴዲየሙ ስቲል አዲስ ነው። ሰው እስኪ መሄድበትን ደግሞ ዝም ብዬ እንግዲህ እየተንከራተትኩ ነው። ሶ ይሄ ነው ፖርታል 20። Let me see. Hello sir. Is this am I right on? 119 on the right side. Okay, on the right side? Thank you. የመጀመሪያ ሪአክሽናችን ይላል። ተመልከቱት በእናታችሁ። ሰው ገብተናል። ወንበራችን ላይ ተቀምጠናል። እውነት ለመናገር ወንበሩ ትንሽ ጠባብ ነው። ስፔሻሊ ረጅም የሆነ ሰው ተመልከቱ። ኦልሞስት ቀጣዩን ወንበር እግሬ ነክቶታልና፣ ግን ዋው ጋይስ ስቴዲየሙ ማርያምን በጣም ነው የሚጸዳው። ተመልከቱት። We invite you to relax, connect, and find inspiration through its year-round offerings and activities. Check out the full lineup of free events at DriveCity.com. አሁን ይሄ እንዳለ ይሞላል። ያው ሲሞላ እናየዋለን አብረን። እንግዲህ ገብተናል። እስካሁን ድረስ ባዶ ነው፣ ማንም አልመጣም ዙሪያችን። ሲሞላ በደንብ አሳያችኋለሁ። እስከዛ ድረስ ያው ካሜራዬን አጠፋውና ባትሪ ሴቭ እናደርጋለን ማለት ነው። ሰው ጨዋታው ሲጀምር እናያለን ማለት ነው። ኢንትሮ ምናምን ነገር አላችሁ። ኢንትሮ ስላችሁ ያው ዳንሰሮች ምናምን አሉ መጥተው ፐርፎርም ያደርጋሉ። ድሬመን ግሪን ኦልሬዲ እዚህ ጋር ፕራክቲስ ማድረግ ጀምረዋል። እዚህ ጋር የምትመለከቱት ያው year from Boston College, number 21, Quinton Coles. Playing his 15th year
ሊጀምር ነው እንግዲህ ተጀምሯል አሁን እንግዲህ አሁን የመጀመሪያ ታይም አውት ወጥቷልና አጀማመራችን ትንሽ አስፈርቶ ነበር። አምና ገና ላይ አይ ቲንክ 5 ነጥብ አስቆጥረው ነበር እነሱ፣ እኛ ምንም ሳናስቆጥር ግን ያው ተመልሰናል። ውጤቱ አሁን 8-5 ነው ቦርዱ ላይ እንደምታዩት። በ3 ነጥብ እየመራን ነውና እነሱ ታይም አውት ወጥተዋል። ግን የስቴዲየሙ ድባብ ምናምን በጣም ነው በቃ ደስ የሚለው። እንዴት ልበላችሁ የምር ይለያል። ቀደም ያ ሁሉ ባዶ የነበረ ነገር አሁን እንዳለ ሞልቷል እና ስቴዲየሙ ግን ያው ስቲል አንዳንድ ባዶ ቦታዎች አሉ አጠገቤ። ማንም አይመጣ ከሆነ ትንሽ ቆይቼ ወንበር መቀየር አይቀርም እና ከሆኑ ሰዎች አጠገቤ ነው የተቀመጥኩት እና ዝም ብለው ነው ምግብ የሚበሉት። በቃ አስራቡኝ ራሱ እና እንደምታዩት ሞልቷል ሰው በመድኃኔዓለም በምን አይነት ስፒድ እንደሞላ ማለት ነው። እንግዲህ ያው የመጀመሪያው ኮርደር አልቋል። እንደምታውቁት ባስኬትቦል 4 ኮርደር ነው ያለው። የመጀመሪያውን ጨርሰዋል ማለት ነው። አሁን ብሬክ እየወሰዱ ነው። ሶፋር 33-19 እየመራን ነው። እቺ ሴትዮ እኮ እየለፈለፈች አላስቀርጻለች። አሁን በ12 ነጥብ እየመራን ነው። ስኮሩን ማየት ትችላላችሁ። 33-19 ነው እና ያው እንግዲህ አሁን የፈርስት ኮርደር ብሬክ ላይ ናቸው። ተመልሷል ኦልሬዲ። ወደ ጌሙ እንመለስ ማለት ነው። እረፍት ሊወጡ የተወሰነ ደቂቃ ስለሆነ የቀረን ያው ወጥቻለሁ ምግብ ምናምን ነገር ለመግዛት። እስኪ ምን አላቸው? እዚህ ጋር ፖርክ ምናምን ያለው
ሰው የሆነ ነገር አለ አይደል ናቾስ ምናምን ነገር ያለበት ነው የምፈልገውና እስኪ ጸዴ ፎስ እስኪ እኔ ናቾስ ነው ያማረኝ መብላት ስቴዲየም ውስጥ የስቶርን ናቾስ እና እስኪ አገኘው ፋይናሊ ናቾስ አገኘው። ስክሪን ላይ የሚታያችሁ ከሆነ ምግባችንን እንግዛና ራበኝ እኮ በእናታችሁ አስራቡኝ ማርያም። ምግባችንን ይዘናል ቤተሰብ። ለከደስ ሰው እንዳልኳችሁ ሰው ኦልሬዲ በጣም እየበዛ ነው። ላሳያችሁ አሁን እረፍቱ ላይ ያልቁ 2 ደቂቃ ምናምን ነገር ስለቀረ አይ ቲንክ 1 ደቂቃ ፕሮባብሊ ሁሉም ሰው እየወጣ ነው ምግቡ ለመግዛት። በዛ ሰዓት እኛ ኦልሬዲ ምግባችንን ይዘናል። የሜክሲካን ናቾስ ነው የገዛ ነው በቺክን ነው በቆሎ ምናምንም አለው አሮ ነው እስኪ ወሲ እና ወደ ቦታችን ላይ እየተመለስን ነው። እስኪ አሁን የስቴዲየም ናቾስ እንቀምሳለን። ኧረ በለው አለዛ ቃል እኮ በእናታችሁ በአንድ እጅ ካሜራ ይዤ እንደ እንብላ ብለናል። ኧረ በጣም የሚጨረው ቃሪያም አድርገውልኛል። ቃሪያ አለኛ ነው በመድኃኒዓለም አይ ቲንክ ቃሪያውን ብቻውን አይደለም የምትበሉት፣ አንድ ላይ አድርጋችሁ እንደዚህ አድርጋችሁ ነው መብላት ያለባችሁ። ምግቡ እንደምታዩት ጨርሰናል። ሬት አድርጎ ካላችሁኝ 8 ከ10 ሰጥቼዋለሁ። ኦንሊ ነገር ትንሽ የነበረኝ ምንድነው ብዙ ቺክን የለውም እና አሪፍ ነበር። 8 ከ10 ሰጥተነዋል። ምግቡን 18 ብር ወርዛ አያደርግም። ማርያምን ምን ለመናገር 18 ብር በጣም ቱማች ነው፣ ግን ኦቨርኦል በጣም አሪፍ ምግብ ነው። 8 ከ10 ሰጥተነዋል። ያው ከረፍት ተመልሷልና አሁን በ18 ነጥብ ነው እየመራናቸው ያለው ካልሳሳት። እስኪ ደግሞ ሰከንድ ሀፍ እንዴት እንደሚሆን እናያለን። ሆፕፉሊ ይህንን ነጥብ አስጠብቀን እንደምንወጣ ተስፋ አደርጋለሁ። ቢካዝ ዋሪየርስ ችግር አለብን እና ዋሪየርስ በጣም ትልቅ ችግር አለብን። ይሄ ሊድ ብሎዋት እናደርጋለን እና እየመራን ምናምን ነገር ከዛ በኋላ በቃ ሳናስበው እየተመራን ነው ማለት ነው። እስኪ እናያለን እንዴት እንደሚሆን ማለት ነው። ጋይስ ችግር ውስጥ ገብቼ ነበር ማለት ነው። ምን እንዳሉኝ ታውቃላችሁ? ለካስ this whole time ማለት ነው ካሜራ ይዞ መግባት አይቻልም ነበርና በሴኩሪቲ ነው ተጎትቼ ወጣሁት እና ካሜራውን ማስቀመጥ አለብህ እና ጨዋታው ከማለቁ 2 ደቂቃ ሲቀረው መተህ ካሜራን ውሰድ ተብያለሁ። ከዚህ በኋላ ያለውን እንግዲህ ያው በስልኬ ነው የምቀርጸው ማለት ነው። እና እንግዲህ ያው ምንም ማድረግ አይቻልም። ጥራቱ ምናምን ከወረደባችሁ እኔ እንደውም ችግር ውስጥ ምገባ መስሎኝ ነበር ለውሱት ውስጥ ምናምን ማለት ነው። በስልኬ ነው ከዚህ በኋላ የምቀርጸው። Veteran for minutes, number 18, Isaiah Liver.
Warriors ball. እሺ ዩቲዩብ እንግዲህ ያው ጨዋታውን ይመስል ነበር። ይቅርታ ሰው የመጨረሻው ኮርነር ላይ እንግዲህ እንደነገርኳችሁ ያው ካሜራውን መጠቀም አችልም ብሎ ነበር። እንደውም እድለኛ ነኝ አንድ ከግማሽ በላይ የሚሆነውን ጨዋታ በካሜራ ስለቀረጽኩ እንግዲህ ያው ምንም ማድረግ አይቻልም። ሆፕፉሊ ዛሬውን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ። እንግዲህ ሌላ እንደዚህም እንድሰራ የምትፈልጉት ስፖርት ኢቨንትስ ካሉ ለሚ ነው እንሰራለን ማለት ነው። አሁን እንግዲህ ያው እንደምታዩት እንግዲህ ሰው ሁሉ ወደ ቤቱ እየሄደ ነው። እስኪ ባስ ስቴሽን ጋር ሂጄ ባስ መጠበቅ አለብኝ። ምክንያቱም መንገድ ስለሚዘጋውን ኡበር አሁን ፒክ እኛን ማድረግ አይችሉም እና በእግራችሁ ብዙ ተጉዛችሁ ነው ከዚህ በኋላ መሄድ ያለባችሁ። ሰው ወደ ባስ ስቴሽን እንሄዳለን። እንግዲህ መሽቷል። በዚህ በኢትዮጵያ እንግዲህ አሁን ኦልሞስት ከምሽቱ 4 ሰዓት ሆኗል። እንግዲህ እናንተንም ደህና አደሩ ብያለሁ። በሌላ ቪዲዮ ክንገናኝ። ይመቻችሁ። ፒስ